ህይወት በምድር ላይ ብትሆን ከባድ ወጥመዷን ማምለጫ ጌታ አለ እናትሽ ማገላገል አጥቷት አባትሽን አገላገል ነው የምትለው ስፖርት ይሰራል ወንድሜ በጣም እንትን ነው ከዛ ልጆች እየተገዳደሉ ነው አግዘኝ ዘንጠል ዝም ብሎ ነው ቆሞየን ምን አላማኝ አባትሽ ምን አለ ምንም በቃ ዝም ብሎ ቆሞ ነው አያት ምንም አላለ ከዛ በቃ አልቻልኩም ራሴ እዛ ሰዓት ላይ ራሴን አላወቅኩም ማለት አብጄ ነበርኩት መሰለኝ የሆነ ነገር ራሴን እንትን ጸጉሬን እየተቆራረጥኩት መሰለኝ የሆነ ነገር አላቅም በዛ ሰዓት ላይ እንደውም ያላቅበት ዛው ነው ተኛሁት መሰለኝ እንደዚህ ወይ ሳላቅ ራሴን ሳላቅ ተኛሁት አታልቅሽ ያለፈ ታሪክ አይደለም የምትሉ ያለፈ ታሪክ ሲነሳ ቁስሉ ያስለቅሳል ቁስሉ ያለፈ ታሪክ አይደለም አሁን ነው ከመጣሁት እኔ አሁን 2 ሳምንት ነው ከምንም በላይ ደግሞ በገዛ ቤተሰባችሁ ሲሆን ስጋችሁ ሲሆን ማለት ከቤተሰብ ይቀርበናል እንዴ እሱ ነው ወልደው ወደዚህ አመጡን በላይ ባዳኩ ባዳ ነው ከባዳ ጋር ብትጣይ ወዲያው ነው የምትረሺው ቤተሰብ ደማችን ስጋችን በቤተሰብ ስትከል ያማ ሆነን የትም ቦታ በቃ ከዛ የሚበልጥ ህመም የለም እዚህ ምድር ላይ እና በቃ አባቴ ሲጀመር እኔ መሞቴ ነው የሚፈልግ ብዬ በቃ ወጣሁት ከዛ ቤት ጧት ራሴ ሳቅ ወጣሁት ብር ነበረኝ ብሬ እናቴ ጋር ነበረ ወስጄ ነበርኩት መሰለኝ ካርጋ አስቀምጬ ነበርኩት ባዶ እጄን ወጣሁት ከቤት ማለት ነው ባዶ እጄን በቃ ልብሴን ብቻ ቀይሬ ወጣሁት ለብርድም የሆነኝ ልብስ ቱታ ለብሼ ወጣሁት ጧት 12 ሰዓት ወጣሁት በቃ ከዛ ሀገር ትንሽ ገጠር አካባቢ ሄድኩት በቃ የሆነች ማቃት ልጅ ነበረች እሷ ጋር ሄድኩት ራሴን ማጽናናት ጀመርኩት ራሴን መቅጣት ጀመርኩት እና በቃ ማልችል ቦታ ነው ተኛሁት ራስ ጧት ስነሳ ሰውነቴ ሁሉም እንደ እንትን ነው የሚያመኝ ነበር እንደ ቁስል ከዛ በቃ እናቴ እየፈለገችኝ እኔ የተሰማኝ አንዱ የሱ ቃላት ተሰምቶኛል እንደዚህ እየተደባደብን ቆሞ ያያየኝ ነበር በቃ እና ምን አሰብኩት መሰለሽ እንትን አሳቤ በቃ አባቴ እስቲ ለኔ እውነት ይወደኝ bring back Simon tablet I see you ይቅርታ ችግር የለውም አባቴ እውነት ለኔ ያስባል ከሆነ ቤቱ ይሸጣለሁ ብሎ ራሱን ያሳምናል ብዬ አልገባውትም ቤት ተከራይቼ ትንጥዬ ቤት በ700 ለምን ሄዳለሁ እና አንድ ፍራሽ ገዝቼ አንድ ትራስ ገዝቼ ከውጭ እየበላሁት ኖርኩት ለሁለት ወር ነቀምት ውስጥ ቤት ተከራይቼ ኖርኩት ትንጥዬ ቤት ውስጥ እና እንደዚህ ያሳለፍኩት ሽማግሌ ይልካል ያጎቴ ያክስቶቼ ልጆች ምናምን ከዛ ምንድነው ሚል ከገጠር መሬት ሰጥሻለሁ በ1 ሚሊዮን መሬት ምንም እኔ ምን አረጋለሁ እና በቃ በዚህ ነው እንጂ ቤቱን ይሸጣለሁ አይልም ገብተሻል ቤቱን ተሸጦ ይቀየር አይልም በጭራሽ እሱ ሞቴ ነው እንጂ አላረግም አለ እና ደግሞ እኔ በቃ እንደዚህ ካላረክ ወይም በእናቴ ስም ካላረክ እኔ ደግሞ አባቴም አይደለክም ሲጀመር አልፈልግም አልኩት መጣ አንዴ እሺ ልጄ ላምጣታች የልጄ የትምህርት ቤት ባስ ደርሶ በር ላይ እየደወለልኝ ነው እሺ ማሪ እሺ ችግር የለውም እሺ እስከዛ አይሻ ተሰብሻለሁ ግቢና እስከዛር በቤተሰብም ይታከማል ሰው እና አውሪያቸው ሌላ ወሬ ኮሜንት ያነበብሽ መመለስ ትችያለሽ እስከመለስ ጸጥ አትበይሽ እሺ ችግር የለውም ኖሮስ ይሄ 11 አመት የኖርኩት የሰው ሀገር ውስጥ ምንም ላይፍ ሳላይ ምንም በቃ እኔ እስከዛሬ ምንም እዚህ ሀገር አሁን 6 አመት በላይ ከ6 አመት በላይ በራሴ ቪዛ ኖርያለሁ ግን ምንም እስካሁን በቃ ስራ ነው በቃ ከስራ ውጭ ምንም ላይፍ አላውቅም ምንም በቃ ስራዬ ብቻ ነው የምሰራው በኔ
ትምህርት ነው የምታገኙ ብዬ ነው ማስበው ቤተሰቦቻችሁ ወደዶ አርጉ እንትን ምትሉ ግን ራሳችሁ እየጠበቃችሁ ኦፊፍቱ ያዳ በቃ ኒኮቱ አባኩ ፋደኮ ብቻ ተይቴ ፋሚሊን ብራኑ ከሰን ጅሩ ተይቴ ናፈረሚ ማልጎዲ ጉንጀ ኦቦሎታ ኮዳ ከንጅሩቱ ተይቴ ግን ጆሌኒ ነው ጀኒ ባየ ጆሌ ማሳኑ ንግዱ ጅሩ አዳከኛ ባየ ያሰቃያኒ ከኒ ጅራች ሳቱራኒ አባንኳ አዳኮ አፈነ ጎደን ቀቦ ቢዮር ማዴምኒ ኦቦሎኒኮ በቃ ወጂ ጋር ፈርገተን ሀድኮ ያለ ቀየረተ ጅሬኛ በሬዳለ ጅራቴ ጅሬኛቴ እርገኑና ማታኔ ባቲያት ይገኝ እና ብዙ ማለት ስፕሌስ ስለማረግ ስለማልችል ነው ቅርታሽ ቤት ነኝ አንቺ ጋር በጣም ነው አንቺ በጣም ነው መከታተልሽ እና በጣም ዛሬ ድራግንቼ እስከማወራ ድረስ ጥፋቴ ነው ወይ በቃ እኔ ያጠፋል ማለት እናንተም የሰው ሀገር ውስጥ ነው አላችሁ ቢያንስ ኢማማ እኔ ሂማ ላይክ አይም ከቤተሰብ አያስርቅም እኔ ሐሳቤ አሁን ምንድነው ይቴጋ ብቻ ነው ማወራ አሁን ማለት ነው እና ከሷም ማራቅ ፈለኩት በቃ አለ ማንንም ሳያቀኝ ስልኬንም ቀይሬ ከፌስቡክም ከቲክቶክም ከምንም ጠፍቼ እስቲ በቃ ሞቴች ወይም አለች እስከሚሉ ድረስ ጠፍቼ መኖር ነው ፈለኩት ይሄ ነው ምርጫዬ ሌላ ምንም ምርጫ የለኝም በቃ ምንም በቃ አለ በጣም ነው ጨከነብኝ በጣም እስካሁን እኔ ነኝ ያጠፋሁት አይልምስክ ነው ማለት ነው ቢያንስ ጠበቁት እስከዛሬ አሁን ከተጣለ 3-4 ወራችን ነው 3 ወር አንድ ወር ከተቀመጥኩት በኋላ ነው ተጣለን አንድ ወር ኢትዮጵያ ገብቼ ከአንድ ወር በኋላ ነው ተጣለን አሁን 3 ወራችን ነው እስካሁን እኔ ነኝ ያጠፋሁት እስካሁን ለልጄ ስም ድምጽ ሳልሰማ ኖርኩት አላለም በቃ እና እኔ ደግሞ እስካሁን እየተሰማኝ ነው ራሴን ቆርጬ በቃ እውነት ቤተሰቦቼ አይደሉም ብዬ ልታው አሁን ይሄ ነው ጥያቄ ወይም በቃ ምን ላረግ አልቻልኩማ እስካሁን አልቀሳለሁ እስካሁን ጥፋቴ የራሴ ጥፋት ነው ማረጎ የነሱ ጥፋት አይደለም ራሴ ጥፋት ነው እኔኛ ጥፋት ቤተሰቦቼን ለብር ብዬ ተጣልቼ የመጣሁት ብዬ የራሴ ጥፋት ያረኩኝ ነው ራሴን እየጎዳው ነኝ እስቲ ይሄን ብቻ መከረኝ ያደራሻቡ አንቺ በጣም መልካም ልብ ስላለሽ ነው ቤተሰቡን ፍርድ ቤት የሚገተር አለ ከቤተሰቡ ጋር ትልቅ ደረጃ የሚደርሳል አንቺ በጣም መልካም ልጅ ስለሆንሽ ነው ስቲል እነሱ በድለውሽ እንኳን አንቺ you feel guilty ጥፋተኝነት እየተሰማሽ ራስሽን እየጠላሽ ራስሽን እየቀጣሽ ራስሽን መጥፎ ኑሮ ያኖርሽ ላይክ ያለ ምግብ እየተራብሽ ቆሻሻ ቤት 700 ብር ካሽ ቤት በፍራሽና በእንትን ብቻ እየተኛሽ ራስሽን 2 ወር የቀጣሽው መልካም ሰው ስለሆንሽ ነው ባይዘው በጣም ጥሩ ሰዎች ናቸው ተበድለውም ራሳቸው የሚቀጡት አንቺ በጣም መልካም ሰው ነሽ አንቺ አላጠፋሽ እነሱ ያጠፉት ደግሞ ስለማያውቁ ነው እውቀት ስለሌላቸው ነው ስላልተማሩ ነው ከብር አንቺ ትበልጭባቸው ነበር ግን ብርን ያስበለጡት አለማወቃቸው ነው ከብር ሰው እንደሚበልጥ ስላልገባቸው ነው ስለዚህ አንቺ አሁን ህይወትሽን በሰላም መቀጠል ከፈለግሽ ወጣት ነሽ ሰርተሽ ታገኛለሽ እነሱ ግን ህሊናቸው እንዲጸጽታቸው ከፈለግሽ አባትሽ ጥፋቱ እንዲገባው ከፈለግሽ መጥፋት ነው ያለብሽ አዲስ ቁጥርችን አዲስ ዛሬ እንደተወለደ ሰው አዲስ ህይወት ሀብለሽ ጀምሪ አዲስ ሲም ካርድ አውጪ ጥፊባቸው ያኔ አባትሽ ይጸጸታል ያኔ ምን ነው ልጅ ይኸውልሽ ከ6 ሴት ስለወለደ ብዙ ልጅ ስላለው ብዙ ልጅ ያለው ሰው ለልጁ ዋጋ አይሰጥም ልጅ በዛበት እና ዋጋሽን አላወቀም ዋጋሽን አባትሽ እንዲያከፈለሽ ጥፊባቸው ቁጥርሽን ቀይሪ አለቂ ቀበያቸው ፈጣሪ ሆይ ቤተሰቦቼ ምንም አይነት ክፉ ነገር አይንካብኝ ወዳቸዋለሁ ግን ባለማወቅ ብርን ስላስበለጥ ስለማያውቁ ስላልተማሩ ብርን አስበለጡ ይቀርብያቸዋለሁ ብለሽ ለራስሽ ደጋግመሽ ሁሌ ቃጣት መስታወት ፊት ቆመሽ ለራስሽ ይቅርታ አድርጌላቸዋለሁ እያልሽ ንገሪው እሺ ባባሻለ ልብሽ እንዲያመን አብሮሽ እንዲያመን ደጋግመሽ ንገሪው ሁለተኛ ለራስሽ ይቅርታ አድርጊ እንደውም አንደኛ ለራስሽ ነው ይቅርታ ማድረግ ያለብሽ እንዴ በራስሽ መበደል የለብሽ ለራስሽ ጥሩ ሁኚለት እንዴ ለራስሽ ዘኝለት ላንቺ አንቺ ካላዘንሽለት ማንንም አያዝንለትም ለምንድን ነው ራስሽን የምትቀጭው
ልትቀጫ ይገባም። አንቺ ጥሩ ሰው ነሽ። እናቷስ ማንም እናትም አባትም እንዴ እናትስ እስከመቼ ጅል ሆና ትኖራለች? እስከመቼ ለወንድ ብለው ለአባት ለባል ብለው ልጆቻቸውን ይበድላሉ? እስከመቼ ባሎቻቸውን እንደፈሩ ይኖራሉ? እናቶችስ ቢሆኑ በቃ ብለው ከልጆቻቸው ጎን የሚቆሙት እንደዚህ አይነት ራስ ወዳድ አባት ሲኖር ራስ ወዳድ ባል ሲኖር ከዚህ በኋላ ባል ምን እንዲያደርግላት ነው ከባል ጎን የምትቆመው? ከልጅ ጎን መቆም ሲገባት በቃ ማለት የሚጀምሩት መቼ ነው እናቶችስ? በቃ ከልጅ ጎን ነኝ አለቀ። ከስድስት የወለደ ባል ላለማጣት ነው የልጅ ብር የሚበላው? እሷ እኮ እናቷን አምና ነው ከአባቷ ይልቅ እናቷን አምና በእናቷ ስም እንዲገዛ ነበር 11 ዓመት አረብ ሀገር የለፋችበት ላቧ እኮ ነው ገደል የገባው። 11 ዓመት 7 ዓመት ዱባይ 4 ዓመት ኦማን እንዴ ቦይፍሬንድ ሳያምራት ሳትዝናና ሳትበላ ሳትጠጣ ያፈራችውን ንብረት ለምን? እሷም እኮ ሰው ናት ትደክማለች። ነገ ብትታመም ኩላሊቷ ፌል ቢያደርግ ነገ ሚዲያ ላይ ወጣል ለምን ነው ማለት ነው? ህይወት እኮ ቀልድ አይደለም። አንዴ የተፈጠር ነው አንዴ ኖረን ነው ምን ሞተው። በቃ ሰዎች ማያዝኑልን ቤተሰቦቻችን ማያዝኑልን ከሆነ እኛ ለራሳችን ማዘን መጀመር አለብን። በቃ ማለት መጀመር አለብን። በቃ ብሎ ለራሳችን ሴቭ ማድረግ ገንዘብ ሴቭ ማድረግ። እዩት ሚዲያው እንደሚለምን ነው። ይሄ ሁሉ የሚለምኑ ሰዎች ስራ ያልነበራቸው ይመስላችኋል? አብዛኞቻቸው በቁማቸው በጤናቸው ሰርተው ለቤተሰብ ቤተሰብ ደግሞ ለክፉ ቀን ብሎ ያስቀምጣል። መኪና ይገዙበታል፣ ቤት ይገዙበታል፣ ይኖሩበታል። ከዛስ እኛ ሲወደቀን ቀን ማን ያነሳናል? አረብ ሀገር ሁሉ አመት ሰርታ ነው ዛሬ የምታከሚያ የምትለምነው ይባላል። አዎ ቤተሰብ በላው። ቤተሰብ ለክፉ ቀን ብሎ አላስቀመጠም። ለክፉ ቀን ብሎ ያስቀምጡ። አንድ ቀን አደጋ ቢደርስብን አንድ ቀን ብንታመም ልጃችን ከአረብ ሀገር ታማ ብትመጣ ከፎቅ ወድቃ ተሰብራ ብትመጣ ኩላሊቷ ፌል ቢያደርግ የሆነ ነገር ትታከምበታለች ብሎ ያስቀምጡ። ሁሌ ስጋ መብላት ሁሌ እንትን መብላት ሽሮ እየበሉ ስጋ በዓልን ጠብቀው እየበሉ ይቆጥቡ ያስቀምጡ ገንዘብ። ግን እናንተ ዝም ብላችሁ ላይ በላይ የምትልኩላቸው ከሆነ ዋጋ አይሰጡትም። ያንን ዝም ብላችሁ ቆንጠር እያደረጋችሁ ነው የምትልኩላቸው የሚመስላቸው። ኢቭን እሷ ለመጀመሪያ ጊዜ ቅጥቅጡ እንዲገዛ ከጓደኞቿ ተበድራ ነበር ኦማን ላከች። ከጓደኞቿ ተበድራ ስትልክ አሁን ቤተሰብ ያምናል? ከጓደኞቼ ተበድሬ ነው ሰርቼ ልከፍላቸው ብትል ያምናል? አያምኑም። ቤተሰብ አረብ ሀገር ብር የሚዘገን ነው የሚመስላቸው። በአጠቃላይ ኢንጂነራል ውጭ ሀገር አረብ ሀገር ብቻ አውሮፓም ኑሩ አሜሪካም አረብ ሀገር ኑሩ ከኢትዮጵያ ውጭ ከሆናችሁ ገንዘብ እንደዚህ ዝግን የምታደርጉ ነው የሚመስላቸው። አያምኑም። በቃ እዚህ አረብ ሀገር ውጭ ሀገር ላይ የተራባለ የተቸገራለ ማደሪያ ያጣለ ቢባሉ አያምኑም። ውሸት ነው የሚሉት። አውቃችሁ ብር እንዳንጠይቃችሁ ነው የሚሉት። ታውቃላችሁ የሚሉት እና ውዴ ጦስሽ ጥንቡሳስሽ ውሰድ። ዋናው አንቺ ጤና ወጣት ነሽ። ከዚህ በኋላ ትሰሪያለሽ፣ ባል ታገቢያለሽ፣ ልጆች ትወልጃለሽ፣ የሚያምር ህይወት ይጠብቅሻል። እንኳን አንቺ የሰው ሀቅ አልበላሽ። ሁሌም እንኳን አንቺ የሰው ሀቅ አልበላሽ። ሀቅሽ ይበላ። የሰው ሀቅ ከምትበይ ሰው ሀቅሽን ይብላብሽ። ያ ይሻላል። የሰው ሀቅ ከመብላት ሀቅሽ እንኳን ተበላብሽ። አንቺ በያቱን ይበላብሽ። ፈጣሪ ሁሌ ከተረዳዩ ጋር ነው። ስለዚህ አዲስ ህይወት ሀብለሽ ከዛሬ ጀምሮ ራስሽን ይቅርታ አድርገሽ ለራስሽ አንቺ ብቻ እንዳለሽለት ነግረሽ እኔ ያለውለት ለራሴ በይ። ማንም ለብር ብሎ ቢከዳኝ እኔ ግን አለውለት ራሴን መቼም አልከዳውም። ሁሌም አብሬ ካለው ብለሽ ለራስሽ ንገሪ። አንቺ ራስሽ የራስሽ ጓደኛ መሆን ትችያለሽ። አንቺ ለራስሽ ሁሉ ነገር መሆን ትችያለሽ። በቂ ነሽ አንቺ ለራስሽ ከፈጠረሽ አምላክ ጋር ማለት ነው። ፈጣሪ መቼም የማይከዳ የፈጠረሽ አምላክ አለሽ። በተረፈ እናቴ አልቻልክንም እናቴን ማናገር ፈልጋለሁ ካልሽ ለአባትሽ ሁሌ ገና ናት ልጄ ትደውላለች ስለምትለው በባሏ ስለማትደራደር ይቅርታ አድርጊልኝና ኦኬ ከባሏ በቃ ለባሏ ስለምትንሰፈሰፍ መልሳ መንገሯ ስለማይቀር ቆራጥ መሆን ከፈለግሽ አዲስ ህይወት መጀመር ከፈለግሽ መለወጥ ከፈለግሽ ቁጥርሽን አሁኑኑ ቀይረሽ አዲስ ሲም ካርዶሽ ማንም ጋር አትደውይ። አባትሽ እንዲጸጸት ይቅርታ እንዲጠይቅሽ ጥፋቱን ነበርኩት። አሁን ምንም አይናፍቁኝም። ምንም የእነሱ ድምፅም ስሰማ ማለት ነው አልቅሳለሁ። ሲጀመር በቃ አይሽማ ተኩስ ነው ቁስልሽ ገና ተኩስ ነው አልዳንሽም። በጣም ሰው ደግሞ ለምንድን ነው የምታልቅሽ? ተይ ነው የሚሉኝ። ተይ በቃ እሺ
እና እኔ ደግሞ በቃ አንድ በራሴ ጥፋት ስላደረኩት እኔ ነኝ ያጠፋሁት ምንም ቢሆን በቃ እነሱን እንትን ብዬ ማውጣት አልነበረብኝም ከተማምኩስ እዚህ ሀገር ይሁን ነገር ከተፈጠረስ እንደዚህ ያለቀስኩት ብዬ ነው የምፈራው አንድ ደግሞ በቃ ከነሱ መለያየት እፈልጋለሁ በቃ ይሄጋብቻ ነው ባይዘዌ አስተዳደጋችሁ ራሱ ላይክ መደባደብ ያባትሽ ልጆች እናትሽን መስደባቸው እንደዛ አጸያፊ ስድብ እየተሳደቡ እየሰማሽ ማደግሽ ፍቅር ስለሌለ ቤታችሁ ነው ታናሽ ወንድምሽ እንደዛ ሲቀጠቅጥሽ የነበረው ከመጀመሪያው ግን አባትሽ ፍቅር እየሰጠ ፍቅር እያስተማረ ከሌላ የወለዳቸው ልጆችን አምጥቶ ውስጥ እያሳደገ እናትሽን እንደዛ አይነት ሸርሙጣ ምናምን እያሉ ቆሻሻ ስድብ ሲሳደቡ ቢቀጣቸው በርበሬ ቢያጥናቸው አስሮ ቢገርፋቸው ጨው አድርጎ ቢያሳድጋቸው ኖሮ ዛሬ እንደዚህ የጎዳና ተዳዳሪ ሱሰኛ ባልሆኑ ነበር ታናሽ ወንድምሽም ዛሬ አንቺን ታላቅ እህቱን ካፍሽ ደም እስኪወጣ ባልቀጠቀጠሽ ነበር ይሄ ሁሉ ያስተዳደግ ችግር ነው ያስተዳደግ ልጅ ለመጀመሪያ ጊዜ ካፉ መጥፎ ቃል ሲወጣ በርበሬ መታጠን አለበት ለመኖራችንም በቃ እየፈራን ነው ስንወጣ ስንገባ ሞተ እናታችን እኛ ስንወጣ አሁን ውሃ መቅዳት ምናምን ስንወጣ ልጆቼ ሞቶ ነው የሚገኙ እንትን ውስጥ ነው መተል አንወጣም በጣም ነው በጣም ታላለ እነሱ የደረሱ ወንድሞች ነበሩኛ ትናንሽ ሆነን ማለት ነው አባቴ እናቴን በ16 አመቷ ነው አገባ እሱ ከ5 በላይ ካገባ በኋላ ማለት ነው እና በቃ በጣም ያስፈራል ህይወት ውስጥ አሳልፈ አንዴ ውዴ ግን እኮ ምንም ቢሆን እነሱ ማጋ ከፍለው ነው ያሳደጓት በቃ ይቅርታ አድርጋላቸው ትርሳ ተቀራታ ያበርታ ተራርቀው ቢሞቱ ጸጸት ነው አንድ አይደለም አንድ እኔ አንድ ማለት ነው 1 ሰከንድ ዋጋ መክፈል ማለት ነው ለምን ወለዷት ላያሳድጓት ማሳደግ ግዴታቸው ነው ማሳደግ ካልፈለጉ ለምን ይወልዳሉ ቤተሰቦቻችን ለምን ይወልዳሉ ፈልገው እኛ ወለዱን ፍጣሩን ብለናቸው አይደለም እነሱ ፈልገው ለደስታቸው ተኝተው ወለዱ እኔ ልጆቼን ማሳደግ ግዴታዬ ነው ላሳድግ ካልፈለኩኝ ለምን ወልዳቸዋለሁ ፈልጌ ላሳድግ ፈልጌ አይደል የወለድኳቸው ፈልጌ ለደስታዬ ተኝቼ ወለድኳቸው ስለዚህ ባፍንጫዬ እኔ ወለድኩትን ለማን ያሳድግልኝ ማሳደግ ግዴታቸው ነው ግዴታቸው እነሱ አሳደጉኝ ፍቅር ሰጠው እኔ ደግሞ እጦራቸዋለሁ አይደል ብድር በምድር እነሱ ያሳድጉኛል እኔ ደግሞ ሲያረጁ እጦራቸዋለሁ ሀቢባዬ ተይኔ በቃ ይሄ ነው ፈልኩት በጣም ነው ማመሰግንሽ ጌታ ፈርቼ ነበርኩት በቃ ሰው ይሰድበኛል እኔ ነኝ አጠፋሽ ነው የሚሉኝ አንቺ ነሽ አጠፋሽ ነው የሚሉኝ ብዬ ነው ማስበው ነበርኩት በጣም ነው በቃ በጣም ነው ማመሰግንሽ አሁን ይልሽ አንቺ በጣም ጥሩ ሰው ነሽ ፍርድ ቤት የሚካሰሳለ በጣም የሚደብር ነገር ቤተሰቦቹ ለብር ብሎ ፍርድ ቤት የሚያቆማለ አንቺ በጣም መልካም ልጅ ስለሆንሽ መልካም ልብ ስላለሽ ፍርድ ቤት አለገተርሻቸው ጥለሽ ጠፋሽ ራስሽን ቀጣሽ እያለቀስሽ ኖርሽ አይደል በቃ ለራስሽ ይቅርታ አድርጊ መጀመሪያ ራስሽን አትቀሺ አንቺ በጣም መልካም ልጅ ነሽ ለራስሽ ይቅርታ አድርጊ ከዛ ለቤተሰቦችሽ ይቅርታ አድርጊላቸው ለምን ስትይ ለራስሽ የውስጥ ሰላም ስትይ ይቅርታ የምታረጊላቸው በአንድ ጊዜ እኮ አትድኝም ጠባሳው ቀስ እያለ እየደበዘዘ ይጠፋል ትቆሚያለሽ መስታወት ፊት ከራስሽ ጋር ታወሪያለሽ ሁልጊዜ ይቅርታ አድርጌላቸዋለሁ yes mama what do you want me to write no phone number I don't want ለራሴ የሚለው ለሰው ሳይሆን አንቺ ብቻ ነሽ ያለሽ ከፈጣሪ ጋር ማለት ነው የፈጠረሽ አምላክ ደግሞ እስከ መጨረሻው አብሮሽ ነው እሺ መቼም አይተውሽም በህይወት እስካለሽ ከመጣው ሁለተኛ ነው ሳንቲም ማለት ነው